ወደፊት ሂዱ። አሁን የት ናችሁ? እናንተ ጋር ያለው እውነት ምንድነው? ቆም ብላችሁ በጥልቀት ስታስቡ ምን ጎልቶ ይታያችኋል? በአስተሳሰብ እስራት አትታሰሩ። በሰዎች አመለካከት አትገደሉ። ፍርሃት መረማመጃ እስኪያሳጣችሁ አትፍቀዱ። ለማንም የማይታየውን ማንም ሊረዳው የማይችለውን እውነት እናንተ ጋር አለ። እውነትም ወደፊት መሄድ ነው። እውነታው ዝም ብሎ መጓዝ ነው። እውነታው ትርጉም ባለው መንገድ ሕይወትን መኖር ነው። ለማንም ብላችሁ አትሳቀቁ። ለማንም ብላችሁ አትሸማቀቁ። በምንም ነገር ላይ ተስፋ አትቁረጡ። ልባችሁ ውስጥ ጥልቅ ፍላጎት ካለ፣ ከማንነታችሁ ጋር የተዋሃደ ብርቱ ሐሳብ ካለ ለማን ብላችሁ ሳትኖሩት ትቀራላችሁ? ለማን ብላችሁ ሳታደርጉት ትቀራላችሁ? ማን ደስ እንዲለውስ ነው ሄዳችሁት የማታገኙት? አሁን ከምትኖሩት የተለየ ሕይወት እንዳለ የምታምኑ ከሆነ ያለምንም ግፊትና ጫና ራሳችሁን ወደፊት ግፉት። ማንም ሳያግዳችሁ ጉዟችሁን ጀምሩ። በእርግጥ ፈልጋችሁት ባላችሁበት ቦታ ለረጅም ጊዜ አትኖሩም። ነገር ግን እንዳልፈልጋችሁት ለማሳየት የግድ መሞከር ይኖርባችኋል። አዎ፣ ወደፊት ሂዱ፣ ተንቀሳቀሱ። ሁሌም ራሳችሁን ለተሻለ ነገር ለማብቃት ትጉ። ያሰራችሁ ብዙ ይኑሩ፣ በብዙ ነገር ተያዙ። ማንም ምንም ይበላችሁ፣ እናንተ ግን ጉዟችሁ ላይ ብቻ አተኩሩ። እናንተ ግን ስለ አሁኑ እና ስለ ቀጣይ እርምጃችሁ ብቻ አስቡ። ሁሌም ቢሆን አንድ የተለየ መንገድ እንዳለ አትርሱ። ብዙ ሰው የሚመለከተውን የማይመለከተውን ለመረዳት ይታገላል። ሁሉም ነገር እንዲገባው ይፈልጋል። እውነታው ግን አእምሮ የሚቀበለውና የሚረዳው በአቅሙ ልክ መሆኑን ነው። ለአእምሮአችሁ ሰላም፣ ለውስጥ መረጋጋታችሁ፣ ለለውጥ ተነሳሽነታችሁ፣ ህልማችሁን ለመኖር የዓላማ ሰው ለመሆን ብላችሁ ሁሉም ነገር ለመረዳት አትሞክሩ። አእምሮአችሁ በዚህም በዛም ጉዳይ ተወጥሮ እንዴትም በትክክል ሊያስብና ሊያስተውል አይችልም። ሄዳችሁ ለብቻ የምትቀሩት እናንተ እንደሆናችሁ አስተውሉ። በፍጹም እዚህም እዛም የሚገባ ይህም ያም የሚያስበው ብኩን ሰው እንዳትሆኑ። የራሳችሁን ጉዳይ ላይ ብቻ አተኩሩ። ወደፊት ፍሬ የሚያፈራላችሁ ተግባር ብቻ ፈጽሙ። የሚመለከታችሁና የሚጠቅማችሁ ቦታ ብቻ ተገኙ። አዎ ወዳጄ፣ ድካም በማንኛው ሰዓት ይመጣል። ስንፍና ሁሌም ከበርህ አፋፍ ሆኖ ይጠብቃል። መቼም ከችግር የጸዳ ሕይወት ልትኖር አትችልም። ዋናው ቁም ነገር ግን በዚህ ሁሉ መሃል ወደፊት መራመድህ መቻልህ ነው። ለማንም ብለህ ለዘመናት አንድ ቦታ ቆመህ አትቅር። ማንም እንዲደሰት ወይም ያዝንብኛል ብለህ ፍርሃትን አትኑረው። ከታጠረልህ አጥር ውጣ። ከገባህበት አዘቅት ራስህን መንጭቀህ አውጣ። ራስህን ፍታ። በገዛ ሰማይ ላይ በከፍታ መብረሩን ቀጥልበት። ጉዞ የሌለው ሕይወት ይሰለቻል። ለውጥ የሌለው ኑሮ አያጓጓም። ለውጥን አማራጭ አታድርገው። ወደፊት መጓዝን መብት አድርገው። እየተለወጥ ካልሆነ እያደግ ካልሆነ ሌላው ቢቀር እንኳን እንደ አቅምህ እየጣር ካልሆነ ስለ ሕይወት ክፉና ደግ ማውራት ብቁ እንደሆንክ ታስባለህ? ነገሮቹን አታወሳስብ። ችግርና መሰናክሉ ላይ ብቻ አተኩር። አንቂ ሳትፈልግ በራስህ ንቃ። አበርታች ሳትፈልግ ራስህን አበርታ። ሁሌም ወደፊት ወደ ግብህ አቅጣጫ መጓዝ ቀጥል። ጉዞ ስኬት የዩቲዩብ ቻናል ሚዲያን ሰብስክራይብ በማድረግ ጉዛችን አብረን ተጓዝ። የሚቀጥለው አስተማሪ ቪዲዮ እንዲደርስ ሰብስክራይብ እና የደውል ምልክቷን መጫን አትርሳ። ቸር ቆይልኝ።